አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንዴት ናችሁ የዚህ ቻናል ተከታታዮች? በዚህ ቻናል ላይ አማርኛ ተናጋሪ ለሆኑ ሰዎች እና አማርኛ ማንበብና መጻፍ ለሚችሉ ሰዎች አረብኛ እንዴት እንደሚነበብ እና ቁርአን እንዴት እንደሚነበብ ትምህርት አዘጋጅቻለሁ። ትምህርቱ አጠር አድርጌ ለማቅረብ እሞክራለሁ እና እንደምትወዱት ተስፋ አደርጋለሁኝ። እሺ፣ ማንኛውንም ቋንቋ ስንማር ለማንበብ ስንማር ማንኛውንም ቋንቋ ለማንበብ ትምህርት ስንወስድ ምንጀምረው ፊደላትን በማወቅ ነው። የዛን ቋንቋ የተዋቀረበትን ፊደላት በማወቅ ነው። አንዳንድ ጊዜ ሙሉ ለሙሉ አቻ የሆኑ ፊደላት ከአማርኛ ቋንቋችን ጋር አቻ የሆኑ ፊደላትን ልናገኝ እንችላለን። አንዳንድ ጊዜ ደግሞ ላናገኝ እንችላለን። አረብኛ ላይም ልክ እንደዛ ነው። አረብኛ 28 ፊደሎች አሉት። ከ28 ውስጥ አብዛኛው ከአማርኛ ጋር ተመሳሳይ የሆኑ ድምጾች ናቸው። የተወሰኑ ደግሞ አረብኛ ላይ ብቻ የሚገኙ ፊደሎች ናቸው ማለት ነው። እሺ፣ አሁን እዚህ በስክሪኑ ላይ የምትመለከቱት የአረብኛ ፊደሎች ከላይ ምልክቱ ወይም ፊደሉ ቅርጽ አለ። ከስር ደግሞ የፊደሉ ስም ያው በአረብኛ ነው የተጻፈው እና እኛ ከላይ ያለውን ነው የምናየው ማለት ነው። ስሞቹን እኔ በአማርኛ እነግራችኋለሁ። ትኩረት አድርጋችሁ ከተከታተላችሁ አንድ ወር ባልሞላ ጊዜ ውስጥ ወይም ለተከታታይ በሚላኩ 15 ወይም 20 በሚደርሱ ቪዲዮዎች ውስጥ አረብኛ ማንበብን ትችላላችሁ። ትርጉሙን ላታውቁ ትችላላችሁ፣ ግን አረብኛ ማንበብ ትለማመዳላችሁ ማለት ነው። ስለዚህ ሁሉም ነገር የሚጀምረው ከፊደል ነው። ዛሬ የተወሰኑ ፊደሎችን እንይና እንደ መግቢያ እናበቃለን ማለት ነው። እሺ፣ አንድ ማወቅ ያለብን ነገር አረብኛ የሚነበበው ከቀኝ ተጀምሮ ነው። ከቀኝ ማለት እዚህ ቀስቷን ከማደርግበት ከሱ ሳይድ ነው። በአማርኛ ከዚህ ጀምረን ነው የምናነበው። በአረብኛ ደግሞ ከዚህ ጀምረን ነው የምናነበው። እሱን ያዙ። ፊደሎቹን ወደ ማየት እንግባ ማለት ነው። 28 ፊደሎች ነው። የመጀመሪያው አሊፍ ይባላል። አሊፍ ይባላል። የመጀመሪያው ፊደል ነው። የአማርኛውን አ ኡ ኢ አ ኤ እ ኦ የሚለውን የሚወክልልን ነው። ሁለተኛው ባ ፊደል ይባላል። የአማርኛውን በና የበ ቤተሰቦችን የሚወክልልን ፊደል ነው። ሶስተኛው ታ ይባላል። ታ ፊደል የአማርኛውን ተ ቱ ቲ ታ ቴ ት ቶ የሚሉትን ተንና የተ ቤተሰቦችን የሚወክልልን ነው። በኋላ ላይ ለምንማረው ነገር ስለሚጠቅመን ነው ይህን የምነግራችሁ። እቺ አራተኛ ላይ የምናገኛት ሳ ፊደልን ነው። ሳ አማርኛ ላይ የሌለች ናት። ሰ ከሚለው ጋር ይመሳሰላል፣ ግን ምላሳችንን ጫፍ በጥርሳችን ነከስ አድርገን ሰ ለማለት ስንሞክር የምናወጣት ፊደል ናት። ሰ ሱመ ስንል ያለችዋ አይነት የምንጠቀምባት ሳ ናት ማለት ነው። ቅርጾቹን ልብ ብላችሁ ካያችሁ ተመሳሳይነት አላቸው፣ ግን በምንድን ነው የምትለዩት? በነጥብ። ነጥብ በጣም ወሳኝ ነገር ነው አረብኛ ሌተሮች ላይ ማለት ነው። ነጥቡ ከታች ሲሆን ቦተም በሚሉ መያዝ ትችላላችሁ። ባ ነው ከላይ ቶፕ ላይ ቱ ሲሆን ከላይ ሆኖ ቱ ሲሆን፣ ታ ነው ከላይ ሆኖ ፍሪ ሲሆን፣ ሳ ነው። እንዲሁ ምልክት እየያዛችሁ ነው። ትልቅም ብትሆኑ ትንሽም ብትሆኑ ፊደል ላይ ልክ ኬጂዎች እንደሚማሩት ነው። ለምሳሌ ቁጥርን ቢማሩ ትንንሽ ህጻናት ሊይዙ የሚችሉት እንዲህ 0 እንቁላል ናት፣ 6 ጭልፋ ነው የምትመስለው፣ 7 ከዘራ ነው የምትመስለው፣ እንደዚህ እየተባለ ነው አእምሯቸው ውስጥ እንዲቀመጥ የምናደርገው። ይህንንም ሌላ ፎርሙላ ምናምን ነገር የለውም። ፊደላትን ቅርጻቸውን ከድምጻቸው ጋር በደንብ መሸምደድ ነው። እዚህ ላይ ሽምደዳ በጭንቅላት መያዝ ይጠይቃል። አንዱ ፊደል ከአንዱ ፊደል ጋር የሚምታታብን ከሆነ በኋላ ላይ ፎርሙላ መቀመር ስንጀምር እንደሚበላሽብን ማለት ነው። ልክ 6 እና 9ን መለየት ያልቻለ ህፃን ሂሳቡ እንደሚበላሽበት ማለት ነው። እሺ፣ አሁን የመጀመሪያዋ አሊፍ ናት። እንከልሳቸው። እችኛዋ አሊፍ ናት። እንዲቀጥ ያለ
እነዚህ ሶስቱ ተመሳሳይ ቅርጽ አላቸው። የመጀመሪያው ባ፣ ከዛ ታ፣ ከዛ ታ፣ ከዛ ሶስቱ እነዚህ ጋርና ከዚህ ከታች ያለው ተመሳሳይ ቅርጽ አላቸው። እነሱን እናያለን። ይሄ ጂም 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 ስፖርት ቤት በሚለው መያዝ ትችላላችሁ። ልክ እንደዚሁ ነው በቃ የሚያዘው፣ ሌላ ምንም እንትን ነገር የለውም። ከታች ነጥብ አለው። ይሄ ከመሃል አይባልም። እሺ ነጥቦቹ ወይ ከታች ወይ ከላይ ነው የሚባሉት። የጂም ከታች ነው የሚባለው። ኢንሻአላህ እንትን ሲቀጣጠሉ በደንብ ግልጽ ይወጣል ከታች እንደሆነ ማለት ነው። ይሄኛው ሀ ነው የሚባለው። ሀ ይችኛውም አማርኛ ላይ የለችም። ስክሪናችን የስልካችንን ስክሪን ለማጽዳት የምናወጣት ምንላት ይሄ እሷ ሀ ነው። ኖርማሉ ሀ ሳይሆን ነገር ነው። ሀ ልዩ እንደሆነ ዛሬ ትኩረት አድርጉ። ከዛ ልምምዱን ደግሞ ቀስ እያላችሁ ታመጡታላችሁ ማለት ነው። እስካሁን ድረስ ለየት ያሉት ፋና ሀ ናቸው። ከዛ ይሄኛው ኸ ነው። ኸ ፊደል አንዳንዶች ሀ ይሉታል፣ አንዳንዶች ካ ይሉታል። አማርኛ ላይ ከአረብኛ የመጡ ስሞችን ራሱ በዚህ መጠራት ያለባቸውን ተበላሽተው እናገኛቸዋለን። አንዳንድ ጊዜ ኸድር የሚለው ከድር ይሆናል። ኸይረዲን የሚለው ሀይረዲን ይሆናል። ስለዚህ ኸ በደንብ መለማመድ። ነጥቡ ከላይ ነው። ስለዚህ ይህንንም አንዴ ልከልስላችሁ። ጂም ከታች ነጥብ 1 ነው ያለው። ሀ ምንም ነጥብ የለውም። ኸ ደግሞ ከላይ 1 ነጥብ አለው ማለት ነው። ከዛ ቀጥለን የምናየው ዳል ዛል ዳል ዛል። ዳልና ዛልም በቅርጽ ተመሳሳይ ናቸው። በምንድን ነው የሚለዩት? ዛል ከላይ 1 ነጥብ አለው፣ ዳል ደግሞ የለውም። ዳል የአማርኛውን ደዱዲ፣ ዛል ደግሞ ዘዙዚ። እቺ ዛል ልክ እንደ ፋ ናት። ዘ ይመስላል ግን ምላስ ወጥቶ ማለት ነው። የምላሳችን ጫፍ በጥርሳችን ነክስ አድርገን ዘ እንደዛ ነው። ኮልታፋ ልጅ ዘስ ሊል ሲል የሚያወጣው አይነት ትመስላለች ማለት ነው። ይሄ ግን ሳንኮላተፍ ነው። ቀጥለን የምናየው ራን ነው። እዛ ዛይንን ነው። ራ ረሩሪ የሚለውን ነው። ይሄ ዛይን ዘዙዚ። ይሄኛው ዝ ድምፅ ነው አማርኛ ላይ ያለው እኛ የምንጠቀምበት ዘንቢል ስንል የምንጠቀምበት ነው። ይችኛዋ ግን ምናልን? ይችኛዋ ዘ ምላሳችን ትንሽ ወጥቶ ማለት ነው። ስለዚህ ከዚህ ብንጀምር ዳል ዛል ራ ዛይን ዛይም ትባላለች፣ ዘይንም ይባላል። ከስር ዛይ ተብሎ ነው የተጻፈው። ችግር የለውም ስሙ ላይ ችግር የለውም። ዘ ሚለውን እንደሚወክል ማወቅ ነው። ቀጥሎ ያለው ሲን ነው። ሲን የአማርኛውን ሰሱሲ ይወክልልናል። እዛ ሺን ሲንና ሺንም ተመሳሳይ ቅርጽ ነው ያላቸው። ልዩነቱ የምንድን ነው የሚሆነው ማለት ነው? የነጥብ ሲን ምንም ነጥብ የለባትም። ሺን 3 ነጥቦች አሏት። እነዚህ ቅርጾች ምንሸመድዳቸው በአይምሯችሁ ለሚቀመጡ ቅርጾች ተመሳሳይ ይሁንና በነጥብ ስለምንለይ አረብኛን ቀለል ያደርገዋል ማለት ነው። አዲስ ቅርጽ አይመጣም ለእያንዳንዱ ለተወሰኑ ፊደሎች ካልሆኑ በስተቀር በብዛት ወይ በ3 ተመሳሳይ ይሆናሉ በነጥብ እየተለያዩ ልክ ባታሳና ጂም ኸን እንዳየነው፣ ወይም ደግሞ በሁለት ዳልና ዛል ራና ዘይን እንዲህ ከፕል እያደረጋቸው በነጥብ ይለያቸዋል ማለት ነው። እነዚህን በደንብ ማወቅ ያስፈልጋል። እዛ እንቀጥል። ሷድ ይሄኛው የአማርኛው ሰ ወፈር ብሎ ማለት ነው። ስናወፍር የምላሳችን ጫፍ ወይም ሙሉ ምላሳችን ወደ ላይኛው ላንቃችን ማጋደል፣ እሱን እያደረገን አፋችንን ሰብሰብ እያደረገን የምናወጣው ሰ ነው የሚሆነው። ሳዲቅ ሳሊህ ስንል ሳሊህ ሳዲቅ ስንል ያለው ነው ማለት ነው። ሷ እንዳታረጉት። አንዳንዶች የአማርኛውን ይሄኛውን ሷ ያደርጉታል። ሷ አይደለም፣ ሳ ወፈር ብሎ ሳ እንለማመደዋለን ወደፊት። እሺ ከዛ ዳድ ነው። እቺ አረብኛ የሚለይበት ፊደል ነው ይባላል። ዳድ ፊደል የአማርኛውን ደ ይመስላል፣ ግን ከምላስ ጎን ነው፣ ከምላስ ጠርዝ ነው፣ ከምላስ ጎን ነው የሚወጣው። ዳድ ضرب ስንል ያለው አይነት ደ በሉት። ለማንኛውም አሁን ላይ ሳድ ዳድ
ከዛ ይሄኛው ጳ፣ ይሄ ዛ። ይሄኛውም አማርኛ ላይ ካሉት ጋር ትንሽ ይወፍራሉ። ጠ ሳይሆን ጳ ጳ። ይሄኛው ደግሞ ዛ፣ ዛም ምላስ ጫፍም ይወጣል ይወፍራልም። ዘ ሳይሆን ዘ ይሆናል ማለት ነው። ከዛ አይን ነው። አይን ትግሬዎች ሊያወጡት ይችላል። ትግረኛ ተናጋሪ የሆኑት ወይም ትግሬዎች አ የሚለውን ሲጠቀሙ በብዛት ሊያወጡት የሚችል ነው። የመጀመሪያው አሊፍ ስንል የምንጠቀምበት አጋ ይለያያል። አና አ ይሆናል ማለት ነው። የመሀል ጉሮሮ ፊደል ነው አይን። ከዛ ገይን፣ ገይንም ከአማርኛው ገጋ ይመሳሰላል፣ ግን ከላይኛው ጉሮሮ የሚለውን መለማመድ ነው። የላይኛው ጉሮሮ የመሀለኛው ጉሮሮ ምናምን ብዙ አትጨነቁበት። አሁን እንደ ጀማሪ ግን ለማውጣት ተለማመዱ። ወይም ደግሞ ከአ የሚለውን ኢና ኡ የሚለውን እየተጠቀማችሁ ልትለማመዱት የፈለጋችሁትን ፊደል ደግሞ የአማርኛውን መስመር 6 እያደረጋችሁ መለማመድ ነው። አግ፣ ኢግ፣ ኡግ በስኩን ከቻላችሁት ወይም በሄ በመስመር 6 ከቻላችሁት ሌሎቹ ቀላል ይሆናሉ ማለት ነው። ገይን ይባላል። ይሄ አይንና ገይን ስማቸውም እንዲህ ለመንታ ልጆች የምናወጣው አይነት ስም ነው። እኩል የሆነ ስም ነው ያላቸው። በቅርጽ ሲመሳሰሉ በብዛት በስምም ይመሳሰላሉ። ስማቸው ይሄ መንታ ነገር ነው የሚመስለው ማለት ነው። እሺ ከዚህ ግጅግ ጀምሮ ለየት ያለ ነገር ነው ማለት ሁሉም የየራሱን ቅርጽ ነው የሚመጣው። ትንሽ እንደውም ሁለቱ ሊመሳሰሉ ይችላሉ። እሺ ይችኛዋ ፋ ትባላለች። ፋ ወይም ፋፊ ይለዋታል አንዳንድ ጊዜ። ፋ የአማርኛውን ፈፉ ጋር ሙሉ ለሙሉ ተመሳሳይ ነው። ይሄኛው ቃፍ፣ ቃፍ የአማርኛውን ቀ የሚመሳሰል ነው። እዛ ካፍ፣ ካፍ የአማርኛውን ከ። ይሄ ቃፍ፣ ይሄ ካፍ። እነዚህ በቅርጽ ሳይመሳሰሉ ግን ድምጻቸው ትንሽ የሚቀራረቡ ናቸው። ቃፍና ካፍ። ፋና ቃፍ ደግሞ በቅርጽ ይመሳሰላሉ፣ ግን በቅርጽ የተወሰነ ይመሳሰላሉ፣ ግን በድምጽ ወይም ስማቸው ትንሽ ይለያያል። ከዛ ቀጥሎ ላም፣ ላም እኔ መጀመሪያ ላይ ያወኳት ፊደል ይቺ ናት። ላም ወተት በምትሰጠን እንስሳ መሰየም ትችላላችሁ። ላም የዣንጥላ መያዣ ልክ እንደዚህ ነው የሚያዘው። የዣንጥላ መያዣ ቅርጽ የምትመስል ብላችሁ ያዟት። እና ሚም፣ ሚም ሚምን ሚም የራሱ ትርጉም አለው። ቀልድ ወይ እንደዛ አድርጋችሁ መያዝ ትችላላችሁ። ሚም ትባላለች። እዛ ይሄኛው ኑን፣ ይሄኛው ሀ፣ ይሄኛው ሀ አማርኛ ላይ ያለን ሀ ወይም ለመለማመድ ማን ገደደው ሀ ነው። እኛ የምንጠቀመው ሀ ነው። ከላይ ያለነው ሀ ነገር ትንሽ ልምምድ ያስፈልገዋል። አንዳንዶች ያን ችለው ይሄ ደግሞ ልምምድ የሚያስፈልጋቸው ይኖራል። ግን አቬሬጁን ወይም ብዙውን ነው የምንይዘው ማለት ነው። ይሄኛው ዋው ነው። ዋው ይሄ ያ እዚህ ድረስ 28 ይሞላሉ። እዚህ ጋር ለብቻው በቦክስ ያደረጋቸው ደብል ስለሆኑ ነው። ይችኛዋ ታ ነው የምትባለው። ታ ሙሉ ለሙሉ ድምፁ ተመሳሳይ ነው ከላይ መጀመሪያ አካባቢ ካየነው ታ ጋር። ግን ይሄ ታ መርቡጣ ይባላል። ዝግ የሆነ ታ ማለት ነው። ዝግ ያስባላት ይኸው እዚህ ውስጥ ቀዳዳው ዝግ መሆኑ ነው። ታ ስትጻፍ የላይኛዋ እንደዚህ ክፍት ነው የሚደረገው። ከዛ 2 ነጥብ። እቺ ግን ዝግ ናት። እንደዚህ ዝግ ተደርጋ ከዛ 2 ነጥብ። ስለዚህ እቺኛዋ ዝጓ ታ፣ ዝግ የሆነችዋ ታ ማለት ነው። በአረብኛ ታ መርቡጣ ትባላለች። ይሄኛው ሀምዛ ነው። ሀምዛ በብዛት አሊፍ ላይ ተጭኖ ይመጣል። ወውልና ያ ላይም ተጭኖ ሊመጣ ይችላል። የአኡ የሚለውን የሚወክል ነው። ከአሊፍ ጋር አንድ አይነት አድርገን ነው የምንይዘው ማለት ነው። ወደ ውስጥ ንባብ ላይ ስንገባ ሀምዛ የሌለው አሊፍ እና ሀምዛ ያለው አሊፍ ከፈንክሽን ከጥቅም አንጻር ልዩነት ያመጣሉ። ግን አ የሚለው የሚወከለው በዚህም በዛም በአሊፍም በዚህም ነው ማለት ነው። ስለዚህ የአረበኛ ፊደል ከአሊፍ ጀምሮ ያ ላይ ነው የሚያቆመው ማለት ነው። ልክ አማርኛ ላይ ከሀ እስከ ፐ እንደሚባለው ከአሊፍ እስከ ያ ነው የሚባለው ማለት ነው። ዛሬ ፊደሉን አየን።
ትምህርቱን ከወደዳችሁት ሰብስክራይብ በተኑን ተጫኑ፣ የደወል ምልክቱን ንኩት። በሳምንት 2 ቀን ኢንሻአላህ አላህ ከፈቀደ ቪዲዮ ለመስራት እሞክራለሁ። ቀጣይ የምናየው ፊደላት ሲቀጣጠሉ የሚኖራቸውን ቅርጽ ቀስ እያደረግን እናያለን። ወሳኝ ትምህርት ነው ይሄኛው። ፊደላት ሲቀጣጠል ማወቅ ለማንበብ 80% ምናምን መጠጋት ማለት ነው። ፊደልን ማወቅ ብዙ ሰዎች ቀላል የሚያደርጉት እኔ ፊደል ብቻ ነው የማውቀው ቁርአንም ይሁን አረብኛ ማንበብ አልችልም የሚሉት፣ ፊደል ከታወቀ 50% አካባቢ ጀምረናል ገብተናል ማለት ነው። አረብኛ ለየት የሚያደርገው ፊደሎቹ ተቀጣጥለው ነው የሚመጡት። ኢንሻአላህ እሱን እናያለን ማለት ነው። ለቀጣይ ምናልባት አሊፍን፣ ዳልን፣ ዛልን፣ ራን፣ ዘይንን እነዚህን 5 እና ዋውን እነዚህ ፊደሎች የማያስቀጥሉ ፊደሎች ይባላሉ። እነሱን በቃላችሁ ሸምድዳችሁ ብትመጡ ያግዛችኋል ማለት ነው። ኢንሻአላህ ቀጣይም እነዚህ የማያስቀጥሉ ፊደሎችን ለይተን አውጥተን የምንጀምር ይሆናል። ለዛሬ በዚህ በቃናል። አላስረዘምኩም ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።